ይሰጣል ሲባሉ ቃለ ረቢ ጌታዬ አለ አና የኩኑ ሊ ጉላሙን እንዴ ለኔ ልጅ እንዴት ይኖረኛል አለ ወቀድ በለገኒየል ኪበሩ እድሜ አርጅቼ ሳለ አለ ወምራአቲ አቂር ባለቤቴ መሃኑና ስትሆን ሳለ እንዴት ለኔ ልጅ ይኖረኛል ቃለ ከዛሊከ አላሁ የፍዐሉ ማ የሻ እንደዚህ ሆኖ አላህ የሚሻውን ነገር ይሰራል በካልኩሌት አይደለም አደምን ሲፈጥረው ያለ እናት ያለ አባት ከአፈር ፈጠረው አይደል ሐዋን ከአደም ያጎን ፈጠረ የሰው ልጅን እንኳን ትንኝ ይፈጠርበታል ተብሎ ከማይታሰብ ያንን የፍቶት ጠብታ አድርጎ ፈጠረ ኢሳን አለይሂ ሰላም ከናቱ ብቻ ፈጠረው የሰው ልጆች በአራት አይነት መንገድ ተፈጥረዋል ምን ይሳናል እንደ አላህ ግን እኛ ደከመ ዘከሪያ አለይሂ ሰላም ይሄን ሲባሉ አሁንም አስጨነቃቸው ቃለ ረቢ ጀዐል ሊ አያ ጌታዬ ለኔ ምልክት አድርግልኛል ቃለ አያቱከ አላ ቱከሊመ الناس ثلاثه ايام الا رمزا ምልክት 3 ቀን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው ወዝኩር ረበከ ከሲራ ወሰብሕ ቢልዓሽይ ወልኢብካር ጌታህንም በብዙ አውሳ በማታና በጠዋት አወድሰው አላህ ኒዕማ ሲያመጣልህ ርዝቅን ሲያሰፋ መጥመም አይደለም ምንድነው የሚያስፈልገው ተስቢህ ዚክር አላህን ሁሌ ማውሳት ምስጋና ይገባ አንተ ባሰጠኝ ማን ይሰጠኝ ነበር ሱብሃንአላህ አልহামዱሊላህ አላሁ አክበር ሁሉ አላህን ማውሳት አላህ ይጠብቀን እኛስ ትንሽ ኪስ ሞላ ሲል ከፈርድ ሰላት እንሸሻለን ከሰላት ይሸሻል ከዚክር ይሸሻል ከዱዓ ይሸሻል ኸይር ነገር ከመስራት ይሸሻል ያ አይደለም ይጠም አላህ ዘንድ ጠንካራ መሆን ስለዚህ አላህ ባሪያዎችን ይረዝቃል አላህ ሀብታም የሆነ ጌታ ነው ሐዲስ አልቁርስ ላይ ነብዩ አለይሂ ሰላቱ ወሰላም አቢ ዘር አልጊፋሪ ባስተላለፉት ላይ ቃል አላሁ ተዓላ ብለው በተናገሩበት ላይ ያ ኢባዲ ይላል ሙሉን አላወራውም ከዱዓ ጋር የተያዘው ያ ኢባዲ እናንተ ባሪያዎች ወይ ለው አን አወለኩም ወአኺረኩም ወኢንሰኩም ወጂነኩም የእናንተ መጀመራችሁ ከአደም ጀምሮ ያለው ሰውም ጂኑም እስከ መጨረሻ ያለው እስከ የውመል ቂያማ ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ላይ ሁሉም ቢቆምና ፈስአሉኒ ሁሉም አጃውን ቢጠይቀኝ ፈአጠይቱ ኩለ ኢንሳን መስአለተሁ ለሁሉም ደግሞ እንደ ጥያቄው ብሰጥ ኢልም ይጠይቃል አፋይ ይጠይቃል ልጅ ይጠይቃል ገንዘብ ይጠይቃል ማይጠይቀው ነገር የለም የሰው ልጅ ሀጃው ብዙ ነው ሁሉም እንደፈለገው ቢጠይቀኝ አላህ ምን አለ ማ ነቀሰ ذلك مما عندي እኔ ጋር ካለው ሀብት ምንም ነገር የሚቀንስ የለም ኢላ ከማ ينقص المخيط اذا ادخل البحر ልክ መርፌ ባህር ውስጥ ገብታ የምትቀንሱ መጥፌ ባህር ውስጥ አይደለም መርፌ ባህር ውስጥ አይደለም ግማሽ ሊትር ውሃ ላይ ብርጭቆ ከተናት ብናወጣ ከብርጭቆ ከኩባያው ከሃይላንዱ ላይ የምትቀንሰው ነገር ይታያል አላህ ሀብታም ነው ጌታ ነው ለጋሽ ነው ስለዚህ ተቸገርክ ያ ረብ በል ስትለምን ዱንያ አኺራን አላህ እንዲያሳምረው አላህን ለምነው ረጅም ነገር ለምን አላህ ሀብታም ነው ያ ረብ እንደው አንድ ስቱዲዮ ስጠኝ አትበል አላህ ለጋሽ ነው ሰፊ ለምነው ጀነትን ስትጠይቁ ጀነቱ ፊርዳውስን ለምኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቁን ጀነት ታዲያ ዱንያ አላህ ለጋሽ ነው ወላሂ አላህን ሰፊ ነገር ለምነው ከምንም በላይ ዲንህ ላይ ጠንካራ እንድትሆን በዱንያ ሳትሸወር ሳትታለል ምን ሳትል ቀጥ ብለህ እንድትሄድ የመጀመሪያው ዱዓ ይሄው በእስልምና ላይ እንድትጸና ዱዓ አድርግ በሰላት ላይ እንድትጸና ዱዓ አድርግ በዚክር በዱዓ እንድትጸና ዱዓ አድርግ ኸይር ነገር ላይ እንድትጸና ዱዓ አድርግ ያን ስታደርግ ዱንያ አኺራህ ይሟላል ለዚህ ነው እኮ ዱዓ ስናደርግ ሰላት ላይ ራሱ የምንለው ዱዓ አለ አይደል በይነ ሱጁድ በይነ ሰጅደተይን በሁለት ስጁዶች መካከል ላይ ቁጭ ብለን የምናደርገው ዱዓ አለ ረቢ እግፊርሊ ወርሐምኒ ወህዲኒ ወርዙቅኒ እንላለን ጌታዬ ማረን እዘንልኝ ትክክለኛው መንገድ ምራን
ለግሰኝ እስቲቃማ ጽናት እዘንልኝ ማረኝ ይሄ መለየት የለበትም ዱንያ ላይ እኮ ዱዓ ራሱ ሲደረግ ትልቁ ዱዓ ምንድነው ረበና አቲና ፊ ዱንያ ሐሰና ወፊ الآخرة ሐሰና ወቂና عذاب النار ጌታችን ወይ በዱንያ ሐሰና የዱንያ ሐሰና ማን ነው የሚነግረኝ ሐሰና እኮ ነው የተባለው የዱንያ ሐሰና ማለት መልካም ነገሮች በአጠቃላይ የዱንያ ሐሰና